ሰላም ጤና ይስጥልኝ የዶክተር ሳይ ቻናል ቤተሰቦች፣ በዛሬው ርዕስ የምንመለከተው በውርጃ ዙሪያ የሚኖሩ ወይም ደግሞ የሚነሱ ጥያቄዎችን የምንመልስ ይሆናል ማለት ነው። በአብዛኞቻችሁ ሰዎች ዙሪያ ሊኖር የሚችሉ ዋና ዋና ጥያቄዎችን እንመልሳለን ማለት ነው። ከዛ በፊት ቪዲዮውን እስከ መጨረሻው እንድትከታተሉ ጋብዛችኋለሁ። እንዲሁም ደግሞ እንደዚህ አይነት መረጃዎች እንዲደርሳችሁ ሰብስክራይብ የሚለውን በመጫን የደውል ምልክቷን ኦን በማድረግ እንደዚህ አይነት መረጃዎች ቀጥታ እንዲደርሳችሁ ማድረግ ትችላላችሁ ማለት ነው። የመጀመሪያው በብዙዎች ዘንድ የሚጠይቀው ጥያቄ በስንት መድኃኒት ነው የሚካሄደው ውርጃ ወይም ደግሞ ጽንስ ማስወረድ በስንት አይነት መድኃኒት ነው የሚካሄደው የሚለው ጥያቄ። በሁለት አይነት መድኃኒት ነው የሚካሄደው። አወሳሰዳቸውም ሆነ የጊዜ ቆይታቸው በፍጹም አይገናኝም፣ ስራቸውም ማለት ነው። የመጀመሪያው መድኃኒት በቀጥታ ልክ እንደ ኖርማል መድኃኒት መውሰድ ነው ማለት ነው። ወይም ደግሞ አፋችን ውስጥ ከተን በውሃ ተጉመጥምጠን መውሰድ ይሆናል የመጀመሪያውን መድኃኒት። ይህ መድኃኒት ምንድን ነው የሚያደርገው? ጽንስ ወይም ደግሞ ጽንስ እንዲፈጠር ወይም ደግሞ የጽንስ እድገት እንዲጨምር የሚያደርጉ ሆርሞኖችን ብሎክ ነው የሚያደርገው ወይም ደግሞ ያግዳቸዋል። ከዛም በመቀጠል ይህ መድኃኒት እንደዚህ ካደረገ ከ24 ሰዓታት በኋላ ይህ መድኃኒት ከወሰድን ከ24 ሰዓታት በኋላ ሁለተኛውን መድኃኒት እንወስዳለን። ሁለተኛው መድኃኒት 4 ፍሬዎችን ወይም ደግሞ 4 እንክብል ነው የምንወስደው። የመጀመሪያው 1 እንክብል ስንወስድ የዚህን ደግሞ 4 እንክብሎችን ነው የምንወስደው። እነዚህን 4 እንክብሎች ልክ እንደዛኛው በውሃ ተጉመጥምጠን መውሰድ ሳይሆን ከአፋችን ወይም ደግሞ ከአፋችን ዳር ላይ ነው ከድዳችን ከላይ ጎን ለጎን በማድረግ እነዚህ መድኃኒቶች ሁለት ከጎን ከአፋችን ከላይ በማድረግ በዝግታ አፋችንን ዘግተን መቆየት ማለት ነው። ይህ ከ30 ደቂቃዎች በኋላ ከ30 ደቂቃ በኋላ ራሱ ይማማል ወይም ደግሞ ባይማማም ራሱ በውሃ ተግመጥምጦ መዋጥ ወይም ደግሞ የቀረውን ስብርባሮች ሊኖሩ ስለሚችል መዋጥ ነው ማለት ነው። ከዛም በመቀጠል ይህ መድኃኒት ከተወሰደ ከ24 ሰዓት በኋላ የተለያዩ የመስራት ምልክቶች ሊኖሩ ይችላሉ። እንዲሁም ደግሞ ካልሰራ ደግሞ ምንም አይነት ምልክት ላይኖር ይችላል። እንደሰራ የምናረጋግጥበት ምልክቶች የትኞቹ ናቸው በምንልበት ሰዓት ዋነኛውና የመጀመሪያው ምልክት ምንድን ነው የምንለው? የደም መፍሰስ ይኖራል ማለት ነው። የደም መፍሰስ በከፍተኛ ሁኔታ ሊታይ እንደ ፔሪድ አይነት ሆኖ ከፍተኛ የደም መፍሰስ ሊኖር ይችላል። ከዛም ባለፈ ደግሞ በአብዛኞቻችን ዘንድ የሚታወቅ ነው። ልክ እንደ ፔሪዳ አይነት ሆኖ ከእምብርት በታች ጠንከር ያለ ስሜት ይኖራል ማለት ነው። ይህም አንዱ የመስራቱ ምልክት ይሆናል ማለት ነው። በደም መፍሰስ ዙሪያ ደሙ የረጋ ሊሆን ይችላል። ይህም ምንም የሚያስደነግጥ ነገር አይደለም፣ የመስራቱ ምልክት ነው። ከዛ ባለፈ በደም ዙሪያ ማለት ነው በደም መፍሰስ ዙሪያ ጽንሱ ገና እድገት ላይ ያለ ከሆነ ደሙ ላይ አንዳንድ ስብርባሪዎች ሊኖሩ ይችላሉ፣ ወይም ደግሞ የተሰባበሩ ነገሮች ሊኖሩ ይችላሉ። ይህ ደግሞ በሁሉም ላይ ይኖራል ማለት አይደለም። ነገር ግን በአብዛኛው እድገታቸው ገና በሆኑ ጽንሶች ላይ የሚኖር ነው ማለት ነው። ይህ እነዚህ ዋና ዋናዎቹ የመስራት ምልክት ነው ማለት ነው። ግን በ24 ሰዓት ውስጥ ሁለተኛው መድኃኒት በተወሰደ በ24 ሰዓት ውስጥ ምንም አይነት የደም መፍሰስ ማይኖር ከሆነ ይህ ወደ ሐኪም ቤት ወይም ደግሞ ወደ ግል አማካሪ ዶክተር ሊያስኬድ የሚችል ነገር ስለሆነ ይህንን ኃላፊነት መውሰድ ያስፈልጋል ማለት ነው። ውድና የተከበራችሁ ዶክተር ሳይ ቻናል ቤተሰቦች የዛሬው ቪዲዮችን የዛሬው መረጃችን ይህ ነው ማለት ነው። በቀጣይ የምትፈልጉት ጥያቄ በምትፈልጉት ሀሳብ ዙሪያ ቪዲዮ እንድሰራላችሁ የምትፈልጉ ከሆነ ኮመንት ላይ በማስቀመጥ እንዲሁም ደግሞ በቴሌግራም ቻናላችን ላይ በመጠየቅ እንዲሰራላችሁ ማለት ትችላላችሁ። በቀጣይ ቪዲዮ እስክንገናኝ ድረስ ጤና ይስጥልኝ።